ለተለዩት የቤተሰብ አባል ያሉትን ጥልቅ ፍቅር ለመግለጽ ምን ያህል ለመሄድ ዝግጁ ነው? ለአብዛኞቻችን ማልቀስና ማዘን የተለመደ ነው። ነገር ግን ለዳኒ ጎሳ ሴቶች ሀዘን የሚለካው በስጋና በአጥንት መስዋዕትነት ነው። ኢንዶኔዥያ ምዕራባዊ ፓፑዋ ገለልተኛ ተራራ አካባቢዎች ውስጥ ንግግር የሚያሳጣ አንድ አስገራሚ ልማድ አለ። የቅርብ ዘመዳቸው ሲሞት የዚህ ጎሳ ሴቶች የራሳቸውን ጣቶች ጫፍ ቆርጠው ይጥላሉ። ይህ ኢኪፓሊን የተባለው እጅግ አሳማሚ የሀዘን መግለጫ ስነስርዓት ነው። የዳኒ ህዝቦች ለዘመናት ከዘመናዊ ዓለም ተለይቶ በቆየው የባቢሊየም ሸለቆ ውስጥ ይኖራሉ። ይህንን አስደንጋጭ ልማድ ለመረዳት መጀመሪያ ስለ መናፍስት ዓለም ያላቸውን እምነት መረዳት አለብን። የዳኒ ህዝቦች አንድ ሰው ሲሞት ሞጉ የተባለው ረቂቅ መንፈሱ በአካባቢው እንደሚቀር ያምናሉ። የሟቹ መንፈስ ካልተረጋጋና ካልተደሰተ በሔዋን ላይ መቅሰፍትና መጥፎ እድል ሊያመጣ ይችላል ተብሎ ይፈራል። ስለዚህ ይህንን መንፈስ ለማረጋጋትና በልባቸው ውስጥ ያለውን የሀዘን ጥልቀት በስጋቸው ለማሳየት የሟቹ የሴት ዘመዶች የራሳቸውን ጣቶች ይሰዋሉ። ጣቶቹ መቆረጥ ሂደት ልክ እንደ ጥንታዊነቱ እጅግ አሳማሚ ነው። በመጀመሪያ ደም እንዳይፈስና ጣቱ እንዲደነዝዝ ለማድረግ የአንድ ጣት መገጣጠሚያ ላይ በቃጫ ገመድ ለብዙ ሰዓታት አጥብቀው ያስሩታል። በመቀጠልም ስለታዊ ድንጋይ ወይም ቢላዋ በመጠቀም የጣቱን ጫፍ በፍጥነት ቆርጠው ይጥሉታል። ቁስሉ እንዳይመርዝ እና ደሙ እንዲቆም የተቆረጠውን የጣቱን ክፍል በጋለ አመድ ላይ በመጫን በባህላዊ ቅጠላቅጠሎች ያክሙታል። እያንዳንዱ የተቆረጠ ጣት የጠፋን የቅርብ ቤተሰብ፣ እናትን፣ እህትን ወይም ልጅን ይወክላል። የአንዲት አረጋዊት እጅን መመልከት ብቻ በህይወቷ ውስጥ ምን ያህል የቅርብ ዘመዶቿን በሞት እንዳጣች የሚናገር ህያው የሀዘን ማስታወሻ ነው። ምንም እንኳ የኢንዶኔዥያ መንግስት ሴቶቹን ለመጠበቅ ሲል ይህን ልማድ በቅርብ 10 ዓመታት ውስጥ የከለከለው ቢሆንም ዛሬም ድረስ በጎሳ ውስጥ ባሉ አረጋውያን ሴቶች እጅ ላይ ታሪኩ በግልጽ ይታያል። ይህ በምድር ላይ ካሉ እጅግ አስገራሚ የፍቅር፣ የሀዘንና የቤተሰብ መስዋዕትነት መግለጫዎች አንዱ ነው። እናንተስ ስለዚሁ እጅግ ከባድ የሀዘን መግለጫ ባህል ምን ትላላችሁ? አስተያየታችሁን ኮሜንት ላይ አስፍሩልኝ። ለተጨማሪ አስገራሚ ታሪኮች ቻናሉን ሰብስክራይብ ማድረጋችሁን እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰናይ ጊዜ